ኤለን መስክ በታሪክ የዓለማችን የመጀመሪያው ትሪሊየነር ነው። ትሪሊየን ስንት ዜሮች እንዳሉት የምታውቁ ከሆነ ኮመንት ላይ ጻፉልኝ። ኤለን መስክ ባለው ገንዘብ ግን ምን ያክል ነገሮችን መግዛት እንደሚችል ልንገራችሁ። እያንዳንዱን የኤንኤፍኤል ቲም መግዛት ይችላል፣ ኤንቢኤን ጨምሮ። እንዲሁም እያንዳንዱን የእግር ኳስ ፕሪሚየር ሊግ መግዛት ይችላል። ይህን ሁላ ነገር አድርጎም ሳንቲም ይቀረዋል። ሌላ የራሱን ፕሪሚየር ሊግ አዲስ መመስረትና መግዛትም ይችላል። እሱንም ተው። የላምበርጊኒ ካምፓኒን 40 ጊዜ የመግዛት አቅም አለው። መኪናውን አይደለም ያልኳችሁ፣ ካምፓኒውን 40 እጥፍ የመግዛት አቅም አለው። በሲንጋፖር ውስጥ የሚገኙ ቅንጡና ውድ የሆኑ ቤቶች እንዲሁም አፓርትመንቶችን ጨምሮ የመግዛት አቅም አለው። ሚያሚ ውስጥ የሚገኙ ውድና ቅንጡ የሆኑ ቪላዎችን ገዝቶ አሁንም ሚሊዮነር ሆኖ መኖር ይችላል። አይሸጥም እንጂ ዓለማችን ላይ ያሉ ውድ የሚባሉ ሙዚየሞችን በሙሉ መግዛት ይችላል፣ ሞናሊዛን ጨምሮ። በዴንማርክ ለሚገኙ ለየአንዳንዱ ሰው 100 ሺህ የአሜሪካን ዶላር ቢሰጣቸው አሁንም ቢሊዮነር ሆኖ መኖር ይችላል። ዓለማችን ላይ ውድና ቅንጡ የተባሉ መኪኖችን 1000 ብንዘረዝር 1000ንም ብቻውን የመግዛት አቅም አለው። እንደዛም ሆኖ ሌላ ተጨማሪ ብር ይተርፈዋል። ይሄ አይግረማችሁ። ወደ ማርስ ሰዎችን ልኮ የራሱን የብቻውን ከተማ ማሰራትና ማስፈብረክ ይችላል። እናም በነፃነት ለብቻው እዛ ሄዶ መኖርም ይችላል። የትኛው እንዳስገረማችሁ አሳውቁኝ። እንዲሁም ኢትዮጵያ ላይ ምን አይነት ነገሮችን የመግዛት አቅም እንዳለው እንደሰራላችሁ ከፈለጋችሁ ኮመንት ላይ አሳውቁኝ።